አንድ ሰው ሲናገር ሰምታችሁ ይህ ሰው አንደበቱ ማር ነው፣ ለመሆኑ እንዴት ነው እንደዛ አይነት የመናገር ጥበብን የተካነው ብላችሁ አስባችሁ ታውቃላችሁ? ንግግር ማለት ዝም ብሎ ቃላትን ካፍ ማውጣት አይደለም። ንግግር በሰዎች ልብ ውስጥ የራስን አሻራ ጥሎ የማለፍ ጥበብ ነው። ታላቁ የግሪክ ፈላስፋ ሶቅራጥስ እንዳውቅህ እስኪ ተናገር ይል ነበር። ምክንያቱም ስንናገር ማንነታችን፣ አስተሳሰባችንና የስነ ልቦና ብስለታችን ቁልጭ ብሎ ይታያል። ዛሬ በዚህ ቪዲዮ ማንኛውንም ሰው በአንደበታቸው የምትማርኩበትንና የትም ቦታ ስትናገሩ ምርጥ ተናጋሪ የሚያስብላችሁን 5 ቀላልና ወሳኝ የስነ ልቦና ብልሃቶች ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ከቆያችሁ የአነጋገር ዘይቤያችሁን መለወጥ ብቻ ሳይሆን ሰዎች የእናንተን ንግግር በጉጉት እንዲጠብቁ የምታደርጉበትን ትልቁ ሚስጥር ትደርሱበታላችሁ። ዝግጁ ከሆናችሁ ወደ መጀመሪያው ወሳኝ ነጥብ እንለፍ። አንደኛ፣ የዝምታ ኃይልና የጊዜ አጠቃቀም። የመጀመሪያውና ብዙዎቹ የሚስቱት ትልቁ ብልሃት ዝምታ ነው። ጎበዝ ተናጋሪዎች እንደ ማሽን በፍጥነት አይለፈልፉም። በንግግራቸው መሃል የምታደርጓት የጥቂት ሰከንዶች ዝምታ በሰሚው ሕሊና ውስጥ ትልቅ ጉጉትን ትፈጥራለች። ልክ አንድን ጣፋጭ ምግብ አጣጥሞ ለማዋጥ ጊዜ እንደሚያስፈልገው ሁሉ ሰሚዎቻችሁም የንግግራችሁን ጣዕም እንዲያጣጥሙት እድል መስጠት አለባቸው። የስነ ልቦና ጥናቶች እንደሚያሳዩት በትክክለኛው ቦታ ላይ ቆም እያሉ መናገር በራስ መተማመንና የሐሳብ ፍሰትን በጥፍ ይጨምራል። ሁለተኛ፣ በታሪክና ምሳሌ መናገር ዘ አርት ኦፍ ስቶሪ ቴሊንግ። ሰዎች ቁጥሮችንና ደረቅ መረጃዎችን በቀላሉ ይረሳሉ፣ ነገር ግን ታሪክና ስሜት አዘል የሆኑ ንግግሮችን መቼም አይረሱ። ለምሳሌ ታታሪ መሆን አለባችሁ ብላችሁ ከመናገር ይልቅ አንድ ጨለማ በዋጠው ምሽት ተስፋ ሳይቆርጥ ብርሃን ፍለጋ የወጣ ተጓዥ ብላችሁ በታሪክ ብትጀምሩት የሰሚዎቻችሁን ስሜት በቀጥታ መቆጣጠር ትችላላችሁ። ንግግራችሁን በማራኪ ምሳሌዎችና በታሪኮች ስታጣፍጡት ሰሚው ሰው በምናቡ ውስጥ ስዕል ይስላል። የዛኔ ንግግራችሁ በጆሮ ገብቶ በልብ ውስጥ ይቀመጣል። ሶስተኛ፣ የአካል ብቃት ቋንቋና የአይን ንክኪ ቦዲ ላንጉዌጅ ኤንድ አይ ኮንታክት። ሳይኮሎጂ እንደሚለው የሰው ልጅ ሲናገር ከአንደበቱ የሚወጡ ቃላት የሚያስተላልፉት መልእክት 7% ብቻ ሲሆን የተቀረው 93% የሚተላለፈው መልእክት በአካላችን ወይም በቦዲ ላንጉዌጅ ነው ይለናል። ስትናገሩ እጃችሁን ኪሳችሁ ውስጥ መክተት ወይም ደረት ላይ ማጣመር የአካላችሁ ቋንቋ ወይም ቦዲ ላንጉዌጃችሁ አልተዘጋጀው ወይም እየፈራሁ ነው የሚል የስነ ልቦና መልእክት ያስተላልፋል። በተቃራኒው እጃችሁን ክፍት በማድረግና ከምታወሩት ሰው ጋር አይን ላይን እየተያዩ ማውራት በመካከላችሁ የቅንነትና የእምነት ድልድይ ይሰራል። የአይን ንክኪ ማለት የሰዎችን ቀልብ በሐሳብ ገመድ አስሮ የማቆያ ጥበብ ነው። አራተኛ፣ ሰሚን ማዕከል ማድረግ እኔ ሳይሆን እኛ ማለት። በጣም ደስ የሚል የስነ ልቦና እውነት ልንገራችሁ። ሰዎች ስለ እናንተ ማንነት ሳይሆን እናንተ ለእነሱ ስለምታበረክቱት ነገር ነው የሚገዳቸው። ስለዚህ ስታወሩ በንግግራችሁ መሃል እኔ እንዲህ ያደረግኩ፣ እኔ እንዲህ ነኝ የሚሉ ቃላትን አታብዙ። በምትኩ እኛ፣ የእናንተ ሕይወት፣ ሁላችንም የሚሉ ቃላትን በመጠቀም ሰሚውን የንግግራችሁ ባለቤት ማድረግ አለባችሁ። ንግግራችሁ የእነሱን ስሜትና ፍላጎት የነካለት ለእነሱ የምድር ላይ ምርጡ ተናጋሪ እናንተ ናችሁ። አምስተኛ፣ ድምፅን መቃኘት ወይም ቮይስ ሞጁሌሽን። አንድ ወጥ በሆነ አሰልቺ የድምፅ ቃና መናገር ሰዎችን በፍጥነት እንዲሰለቹ ያደርጋል። ድምፃችሁ እንደ ባህር ማዕበል መሆን አለበት። አልፎ አልፎ ከፍ፣ አልፎ አልፎ ደግሞ ዝቅ ማለት ይኖርበታል። ትልቅና አስደሳች ሀሳብ ስትናገሩ ድምፃችሁ ላይ ጉልበትና ጉጉት ይኖር። ጥልቅና ምስጢራዊ ነገር ስትናገሩ ደግሞ ድምፃችሁን ዝቅ አድርጉት። ይህ የድምፅ መለዋወጥ የሰሚውን አእምሮ ሁልጊዜ ንቁና ዝግጁ አድርጎ ያቆየዋል። እንግዲህ ምርጥ ተናጋሪ መሆን በተፈጥሮ የሚታደሉ ስጦታ ሳይሆን በተግባር የሚለመድ ታላቅ ስነ ልቦናዊ ጥበብ ነው። ዛሬ ያየናቸው 5 ብልሃቶች ማለትም ስልታዊ ዝምታን፣ የታሪክ አጠቃቀምን፣ ክፍት የአካል ቋንቋን፣ ሰሚን ማዕከል ማድረግና የድምፅ ቅኝትን በዕለት ተዕለት ግንኙነታችሁ ላይ ስትለማመዷቸው በአጭር ጊዜ ውስጥ በሰዎች ዘንድ ያላችሁን ተሰሚነት በሚያስደንቅ ሁኔታ ሲጨመር ትመለከታላችሁ። ቃላቶቻችሁ ጣፋጭ፣ ንግግሮቻችሁ ደግሞ የሰዎችን ሕይወት የሚቀይሩ ይሁኑ። ቪዲዮ ከተመቻችሁና እሴት እንደጨመረላችሁ ካመናችሁ ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ መልካም ጊዜ።